ድህነት ከዚህ በኋላ አለቀለት። ያራዳ ልጅ ጓደኛዬ ቻው ቻው በላት። ድህነትን አባቴ ጭንቅላቴ ተጠቅሜ የሚገርም የስራ አይዲያ ነው የፈጠረው። እዚህ ሀገር አልተሰራም። ላቦሮ ነው አባቴ ላቦሮ። ከዚህ በኋላ የምን ላቦሮ? እኔ የምን ላቦሮ? የኪስ ነው። ኧረ እኔ አይመቸኝም። የኔ አባቴ እኔ የደሃ ልጅ ነኝ። እንደዚህ አይነት ነገር በሰላም ልኑርበት። ምንድን ነው እዛ ጋር በወፈረ ምናምን መስሎሻል? እይ ዝም ብለሽ እንዴት እንደማለ አለቀለ አባቴ 7000 ብር ባንዴ። የትኛው የመንግስት የትኛው ባለሀብት ነው በቀን ሳምሰንግ የሚሰራው? ኧረ ኮማንደር አንተ መሆንህን እኮ አላወቅኩም። ጋሺ ወጡንም ሰርቻለሁ። አሁን ቤቱ ላይ ቀረ። ጋሺ ላጨስወት እንዴ ጎርበዳት ምንም መስራት ነው። ይሄን ከጨረስከ በኋላ ቀጥታ ወፍጮ ቤት ሂድ። ማዘርም መላክ ካውዚ ናውዚ እዚያውን ካውዚ ናውዚ እዚያ ድማ ካውዚ ናውዚ ቡኬቃል እዚ ካውዚ ናውዚ ንዖም ተቀየርካ አምላኺ ንዓናውን ለውጠና ወጎይታ ማዓረይ ንዓናውን ለውጠና ብስርቅና ገርና ለውጠና ዋ የኔ ፍቅር አርግዣለሁ። ጀምርሽ ነው? አዎ። የት አለ ልጁ ታዲያ? ልጁ የት አለ? ሆዴ ውስጥ ነው። ሆዴ ውስጥ? አዎ ሆዴ ውስጥ። በላሽው ማለት ምን እንደምታ አርግዣለሁ እኮ ነው ያልኩት። ነፍሰ በላ ለማን ኢንስፔክተር እንዴ? ልጁን በልተዋለች። ምንድን? ኃይል ላክልኝ። ኃይል እርግዝና ታንቀሳቀስበት ነፍስ አድርጎ እስከ መቼ ነው እንደዚህ? አናፍሰው ነፍስ ሲል ነው ወንድ አይደለም ጠንከር በቃ አይዞህ በእናትህ እንዴ ምን ሆነ ነው? ኧረ ውሻ ትንሽ ነው እዚህ ጋር ውሻ ነክሱ። ኧረ ምንም አልሆንኩም። ኧረ ምንም አልሆንም። ውሻ ልጅ አዎ ምንም አልሆንም። ትንሽ ነች አንተ ሜሪዬ ግቡ የኔ እናት ግቡ። የአራድ ልጆች ዛሬ ቀናችን ነው። ምንድነው አባዬ? ማናት? ሜሪ ትባላለች። የሌሊሹ አክስት ልጅ ናት። ከካናዳ ነው የመጣችው። ስማ እና ዝም ብላ ለወጣቶች ማበረታቻ ምናምን ብላ 200,000 ብር በተና አልተሄድ ነው እኮ። ከኛ ምንድነው የሚጠበቀው? ታለንት ምናምን አሹፊ ነው የምትለው እናንተ ዝም ብላችሁ ያለን ታለንት። አንቺ ዳንስ ላይ እንደማይሽ አሪፍ ነሽ እንዴ? አንተ ስተኛ እየጠበቅኩኝ ክለቡን ላሰራለሁ አባዬ። ታዋቂ ዳንሰኛ ነኝ። ግባ በቃ። ቁጥር 1 ተወዳዳሪ ወደ መድረክ። ባባ ምን ይዘሽልን ልመጣሽ? እኔ ዳንስን ይዤላችሁ የመጣሁት። ሜዳውን ፈረሱም ያንቺ ነው። ምንድነው ብራዘር? ዘፈንከኛ ነው? አይ ታሪክ ነው። የኔና የጓደኞቼን ታሪክ በዳንስ መልክ ሆኖ ጽሁፍ ነው የጻፍኩት። ሴት ጀማ እና ከሴ ያሉት ጓደኞቼን ለማሰብ ነው በዳንሱ። ከሴ አይኔ ላይ ከስከሲም ባው እንዳልጨፍርብህ ይፍታ። አንተስ ምን ይዘህ መጣ? እኔ ይዤ የመጣሁት የፊልም ትርጉም ነው። በደስታ ይቻላል። የኔ ህይወት पागल मत बनो। መች ነው የሩዝ ማዞስ ታሪክ የምንሰራው? तुम जानते हो मैं तुम्हें क्यों चाहती हूँ? አማልክቶቹ ይጠብቁ የኔ ቆንጆ። አባዬ መች ጨረስኩ? ምንድነው? አጅል ከጄ ተነስ፣ ካጠገቤ ጥፋ። ራጃ ይባላል። የፒያሳ ልጅ ነው። ልጅቷን የቲሩሙን ቦክሰኛ እየቀለብኩ ነው ያሳደግኳት። አትዋሽ የኔ ፍቅር፣ የበላይ ተክሉን ነው። ዝም በይ የኔ ፍቅር፣ ጣማቸው ስለሚመሳሰለው። ራጃ ገጀሮውን በምን ሊያዘው? ከፈለክ በቃ ሊያዘው አለው። ከተሞች ጃንቴው የቄራ ልጅ ነኝ፣ እገላችኋለሁ። ለምን የቋራ ልጅ አትሆንም? አልሰማህም ባቡጂ? አሬ ቤታ አገር ችግር በቂቤ ያስበላል። እዚህ ስንት እንደገባ ያውቁ? ስንት ነው እዚህ? 700 ብር አባዬ። ኪሎ 700 ብር ገብቷል እዚህ። ወዲህ በል እጅ በእጅ ፍቅር እንዲደረጅ የሚሏት አባባል መርካቶ ላይ ቀረች የሚለውን የመሳይ ተፈራ ካሳን ዘፈን እየዘፈነላ ነው። አጄ ጋርድ የለህም እንጂ ድምፅ ያበደ ነው አባዬ። የኔ ህይወት እኔ እኮ ፀሐዩ መስሎኝ ነበር። ለካ አይንሽ ነው የሚያበራው። ልክ እንደ ሊሊሹ አይን። ይዟት ሄደ። ተጋቡ፣ ተፈጸመ። ኧረ አባዬ ባሽዬ 200,000 ብርን እርሷ አሸንፋለንኩ።
አረ ሜሪዬ አይገባም። አረ 200 ሺህ ያንሷል አባዬ። ሜሪዬ ሊሊሾ እንገባበዝ ነው እንውጣ። ዛሬ ባኔ ነው። ይሄ ነው አባዬ ይሄ ቁርስ ምናምን በልተን ነው የምንለያየው። ብራዘሮች አዝናለሁ እንግዲህ አንተ ሁለቱንም ይዟቸው ሄደ። ሄሎ ጤና ይስጥልኝ። ከአጭበራሪ ባንክ ነው የምንደውልልዎት። አጭበርባሪ ባንክ? ኖ አጭበራሪ ባንክ። እሺ ምን ነበር? እንኳን ደስ አሎት የ20 ሚሊዮን ብር ተሸላሚ ሆነዋል። ሄጄ አትይኝም። 20 ሚሊዮን የሚባል ብር አለ እንዴ? እየቀለዱ ነው። ቀልዱንም የጀመርሽው አንቺ ነሽ። ኦኬ አይፈልጉም? ለምን አልፈልግም? ላኩልኛ። ታዲያ ምን ችግር አለ? እሺ እንልክልዎታለን፣ ችግር የለውም። መጀመሪያ ግን እሺ ባንክ አካውንት እንልክልዎትና ከዚያስ በምንልክልዎት አካውንት 20 ሺህ ብር ያስገባሉ። በእውነት በይ እስኪ። እየቀለድኩ አይደለም። ታዲያ ምን ችግር አለው? ቆርጣችሁ ላኩልኛ። ምኑን? 20 ሺህ ብር ነው። 20 ሚሊዮኑ ላይ ቁረጡና ቀሪውን ላኩልኝ። እንደዛ አይነት አሰራር የለም የኔ አባት አይደል? አዎ ምንም ችግር የለውም እኮ አይስጉ። ልክ 20 ሺህ ብሩን ካስገቡልን በኋላ እሺ እንመልስልዎታለን። የበላሽ ይመለስ። አልገባኝም። እድሜ ልክሽን አይግባሽ። እየሰደቡኝ ነው። ቅቤ ክብሮትን ይጠብቁ። ከግንድ ጋር ያጣብቅሽ። ኦኬ ካልፈለጉ ይቀራል፣ ግን እድሉ እንዳያመልጦት። ፈስሽ አምልጥሽ አቦ ተዋና ስምን መላክ ያወጣዋል አሉ አጭበርባሪ ባንክ። የማይለቅብ ጉንጭ ጣብሻቡ ምን አርግ ነው የምትይ? ምን አባሪ የምትቀባጥረው አንተ? ወይ አባዬ ሰላም ነው? ሰላምህን እንሳ ነው የታባይ ደግሞ አስቱ አይሄ ሆ አንተ ልጅ ጋኔን ማናባ ታይ ሰፈር ቡና ተጠርተዋል። ሂሩጣ ከዚህ አንተ የልጅ ከይዝ ደግሞ ወደዚህ ውሃ ለሚሮጡት አሁን ወርሽ ማራሉት አምጤሽ እንደ በቁልፍ ወገደኛ አይለኛ ፍቅሯ ሸብቦ ከባህር እንደምን ዋላችሁ ተማሪዎች? አለን ቲቸርዬ። ፒስ ነው። አንተ ኮረኮንች ብቻህን እንዴ? ሌሎቹስ? አዎ ቲቸርዬ ሁሉም አልመጡም። በቀለ መንገድ ጠፍቶበት ነው የቀረው። ቃንቄ ደግሞ እሱን ፍለጋ ነው የሄደው። ተምትም ደግሞ ቃንቄ ካልመጣ አልመጣም ብሎ ቀረ። ደመላሽ ደግሞ ደሜ ይፍሰስ። ዝም በል። ቆይ እኔ ያልገባኝ አስፈቃሽ ኮሚቴ አድርገው መርጠው ነው አንተ ለሁሉም የምታስፈቅድ የመጣው? ኧረ እኔ ቲቸርዬው ቀጠምቶኝ ነው የመጣሁት። አስተምረኝ። ጥማት ሙርት ይዛለ እንዴ? ብቻ እንዳስተምር ትፈልጋለህ? እና እግር ብላ አይመለከተኝም። ያለበለዚያ ለርዕሰ መምህሩ ነው የምከስ ነው። ጥሩ ጥያቄ ጠይቃለሁ። ከመለስክ ነው ማስተምር። ያዝ የመጀመሪያ ጥያቄ። አንድ ሰውዬ ከሳሎን ወደ መኝታ ቤት በ20 ሜትር ፐር ሰከንድ ኪሎግራም ኒውተን ስኩዌር እየሄደ ነው። አትበል። አሁን እዚህ ጋር ጥያቄው ምንድነው? ከሜክሲኮ ፒያሳ ስንት ኪሎ ሜትር ነው? በቃ እንዴት ቲቸር ምን አገናኘው? እኔ አላውቀውም። አታነብማ ከየት ታመጣዋለህ? ሌላ ሁለተኛ ጥያቄ ያዝ። አንድ 60 ኪሎ ግራም የሚመዝን ሰውዬ አለ እንበል። እሺ የዚህን ሰውዬ ፖለቲካዊ አቋም ንገረኝ። እንዴ ምን አይነት ጥያቄ ነው? አንተ የፊዚክስ አስተማሪ አይደለህ እንዴ? ምንም አይመለከትም። እኔ በትርፍ ሰዓት የሲቪክስ አስተምራለሁ። ልብ አድርግ። የመጨረሻ ጥያቄ ነው የምጠይቅህ። አንድ ታክሲ በ40 ሜትር ፐር ሰከንድ እየሄደ ነው። ያዝ እንግዲህ የረዳቱ ስም ማን ነው? ታርጋ ቁጥሩ ስንት ነው? ጋቢና ስንት ሰው ተቀምጦ? እንዴት ቲቸር ምንድነው? እኔ ጥንቆላ ነው እንዴ ተማርኩት? የተመታ ጥያቄ የምትጠይቀኝ? አለቀ በቃ። አንተን ማስተማር ማለት ድንጋይ ላይ ውሃ ማፍሰስ ነው። ስለዚህ በቃ። አረ ቲቸር ቢያንስ ለመጣሁበት የሆነ ነገር። ኦኬ ለመጣበት በቃ ለመጣበት 10 ማርክ የስ ቀንሽብሃለሁ። አሽቋላጭ። ስሜ ወንዳለ ይታያል እባላለሁኝ። የመጣሁት ከአማራ ሳይንት ከአባይ ዳር ነው። ዶክተር ጥላሁን ገሰሰ ሞቷል? አልሞተም? አለ። አሁንም አለ፣ ነገም አለ። አልሞተም ጥልዬ ጋሽ አልሞተም አለ። አልሞተም ጥላሁን ጋሽ አልሞተም አለ። ዘር ተክቶ ሂዷል እንደ ቴዲ ያለ። አልሞተም ጥልዬ ጋሽ አልሞተም አለ። የዝጌር ቃል ነውና ቢሞትም ግድ የለም። ዘር ተክቶ ሂዷል እንደ ቴዲ ያለ። ወንዳለ እና ወደዚህ እዛው ጋር እርግጠኛ ነኝ ይሄ ዶክተር ጥላሁንን ስለምትወደው ለራሱ የደረስክለት ግጥምና ዜማ አንተ ነህ ደራሲው። እርግጠኛ ነኝ። እስኪ ንገራቸው ደራሲው ለመሆን።
ዜማውን ያው ጥላሁን እኔ በረሃ ነው እኔ ዞሮ ዞሮ አባይ ዳር ነው ያለሁት ግን እንደሞተ በሬዲዮ ስንሰማ በቃ እሱ ዜማው ተለቀቀለ የሱ እና ከዛ አንፃር ነው ብዙ ግጥሞች አሉ ብዙ አያልቁም። እስኪ አሁን ታዲያ የውዴታህን ያክል ብዙ የጥላሁን ገሰሰ ዘፈኖች አሉ ሰምተሃል መቼም ዘፈኑን ድምጹን ስለሰማን የወደድከው እንደው የእሱን የምትወዳትን ዘፈን ለነሱ አንድ ጊዜ ብታሰማልህ የምትወዳትን እዙ ላይ አባይ ዳር ያለው ግን ብዙ የራሴ ዜማዎች አሉ ግድ የለም የእሱን አንድ ብቻ ያው ባይሆንልኝ ስንገበገብላት በነዳዱ ፍቅር በጥሶ ሸኝታ አለችኝ ለናድ በፈገግታ ብቻ ከሆነ ነገሩ እልሆርኩኝ ትቻት ብዬ ደናደሩ እሺ ይበቃል እሺ እየተደማመጥን እሺ እንስቃለን። ሁለቱም ዜማዎች ላይ እኔም እሺም እኩል ነገር የተሰማን ነገር አለ እየተነጋገርን ነበርና አንድ አይነት ያዘፋፈን ስልት አለው የራሱ የሆነ ሌላ ሰው ላይ ሰምቼውም አላቅ አልሞተም ትልይ ምናምን የሚለው ነገር ማለት ነው። በጣም ደስ ራሴን በራሴ አፌን በምላሴ ካላቆላጰላጠስኩት ማን ያንቆላጰላጥስልኛል? በይ ኦኬ ራሴ በራሴ አፌ በምላሴ ካላወኩ እስኪ ድጋሚ በይው ካላጰላጠስኩ ድጋሚ በናትሽ ድጋሚ Okay, Anchi Hebei. A real mathematician can mathematically mathematize mathematics in a mathematical equation. So if a mathematician can mathematically mathematize mathematics in a mathematical equation, why can't you mathematically mathematize? በስመ አብ ወወልድ ወመንፈስ ምን ነው ምን ነው ራቁትን መጣ እንደው አንተ ያንዳንዱ ሰው ሳትፈልግ ማትወደውን ዓመተ ምህረት ያስታውሳል። የትኛውን ዓመተ ምህረት? የኔ 77 ድርቁን? አዎ አልወደው 69 ቁጥሩ ያጣላንም እናቴ ክፉ ዘመን ነው ብቻኛው። እውነቴን ነው ልብስን ጥሩነት የሚገባኝ እንደዚህ አይነት ስትሳይ ነው። አሁን ይሄ ልጅ ባይለብስ ማን ያየዋል? እንደ መንፈስ ገብቶ ተኝቶ ቢወጣስ? ደሞ ደፋር ነው 1 ሜትር 50 እኮ ነው አልጋው። አንተ ምን ሊያደርገው ነው? ታራጅ ሳቅም አንቺ ዛፎቹ ጥርጥር የዛፍ ደማዘርኛ ፈር በመና ወደ ቋራ ደገፍ አርጓቸው እኔ ስፔሻል ላይ መጣውኛ ዛፍ እኔ ምን ነክታችሁ ነው በእናትህ ነው አውድ ወይኔ ጠብቄ ያት በቃ ይሃል ይወርዛችኋል ነው ምን አባቴ ተነስታው ታው ወዴት ሄዱ ነው ያስ አረ ማዘሮሬት ነው የሚሄዱት ይቆሙ እንጂ አረ ነው ያዛችሁ እንጂ በዚህ ጋር ጀት ሲያልፋይታል ጀት ትላለህ እንዴ? ጓደኛዬ ናት። ምንድን ነው ያጠጣት? ኧረ እኔ እኮ የጋራ ሰራተኛ እኮ ነኝ። ለመኪና የሞተር ዘይት የገዛሁትን እኮ ነው ያቀመስኳትን። አንዳንድ ሴቶች ባስ ላይ በስማም ሙቀቱ በስማም ታፍኗል። ምን ቀን የገባሁት? የገባሽውማ ማክሰኞ ማታ 11 ሰዓት ላይ ጥቅጥቅ ያለ ባስ ውስጥ ተሯሩጠሽ ተጋፍተሽ ነው የገባሽው። እንደዛ ገብተሽ እንዲህ አይባልም። እኛ እኮ ፍግፍግ ከማለታችን የተነሳ ሂሳብ ራሱ ከሌላ ሰው ኪስ ውስጥ ራሱ ልንከፍል እንችላለን ስለማናውቀው ማለት ነው። ሞቀ ገና ምን አይተሽ ገና ያስመልስሻል። ከዛ በስንት በመከራ ያገኘሁትን ወንበር እንድነሳላት አይኔን እኔም አይኔንሽን እንዴት ነሽ ሰላም ነው? ቆይ ትንሽ ታርገሽ ከሚቀጥለው ፌርማታ በኋላ 140-50 ሰው ይጨመራል። እኔ ግራህን ሲመታ ቀኝህን ስጠው የሚባል አመለካከት የለኝም። እንዲህ ነው
ይደረግለት። አሁን አንድ ጥያቄ ነው የቀረበው። ይሄን አካውንት ፎሎ ታረጋለህ ወይስ አታረግም ነው ጥያቄው። ገና ለገና ፎሎ፣ ሼር፣ ላይክ ስላረኩኝ ከባንክ አካውንቴ ላይ ይቀነስብኛል ብሎ የሚሰጋ ትውልድ ነው እያፈራን ያለ ነው ጎበዝ። ምን እናድርግ? አብረን እንደግ ወይስ አብረን እንውደቅ ነው ጥያቄው። እያንዳንድሽ ይህን አካውንት ፎሎ አርጊ፣ አለበለዚያ በፍቅር ትሸነፊያለሽ። ፍቅር ያሸንፋል። ፎሎ ይፋፋም።